ሰላም ሰላም፣ እንዴት አደራችሁ? የተከበራችሁ የተወደዳችሁ እህቶቼ ወንድሞቼ፣ እንደምን አድራችኋል? እንደምን አርፍዳችኋል? እግዚአብሔር ይመስገን። ክብርነ ድንግል ማርያም ልጅ ይችን ሰዓት ይችን ጊዜ ናደረሰኝ። የድንግል ማርያም ክብርና ምስጋና ይድረሰው። እንደኔ ስራ እንደኔ ኃጢአት አይሆን፣ እንደሱ ቸርነት ይችን ሰዓት ይችን ጊዜ ያደረሰኝ አምላክ እግዚአብሔር የተመሰገነ ይሁን። ውዶቼ ወዳችኋለሁ፣ አከብራችኋለሁ። እኔ ታገር የወጣሁት 2005 ህዳር 27 ነበር የወጣሁት ታገሬ ማለት ነው። ትናንትና መድኃኔዓለም 2005 ህዳር 27 ነው ታገሬ የወጣሁት። ታገሬ የተወጣሁ 12 ዓመቴ። እግዚአብሔር ይመስገን። ይችን ሰዓት ይችን ጊዜ ናደረሰኝ አምላክ እግዚአብሔር የተመሰገነ ይሁን። ለድንግል ማርያም ለመድኃኔዓለም ለኢየሱስ ክርስቶስ ክብርና ምስጋና ነሱ ይሁን። ይችን ሰዓት ይችን ጊዜም ያላያለና በሰው ሀገር በስደት ሁሉን ናደረክልኝ፣ ጠብቀህ በሰላም በጤና ናደረስከኝ አምላክ እግዚአብሔር የተመሰገነ ይሁን። ትናንትና ያው ሻማ አብርቻለሁ፣ ግን ጊዜ ስላላገኘሁ ነው እና እግዚአብሔር ይመስገን በጤና በሰላም እዚህ አድርሶኛል። ዛሬ አሁን አንድ ብያለሁ ወደ 13። የዛሬ ዓመት ደግሞ በሰላም አገሬ ገብቼ ቤቴ እንዳከብረው ፍቃዱ የሱ ይሁን እና እህቶቼ እናንተም በሰላም በጤና ሰርታችሁ አፍርስታችሁ እና ሀገራችሁ በሰላም ያብቃችሁ፣ ያሰባችሁ ሁሉ አሳክታችሁ እና ወዳችኋለሁ፣ አከብራችኋለሁ። ኑ ስለ አማኑኤል ስለ መድኃኔዓለም ስለ ኢየሱስ ክርስቶስ ጸበል ቅመሱ። ያው የሸቃላ ነገር ጊዜ ባገኘው ጊዜ ነው ያከበርኩትኝ። ጸበል ቅመሱ። ወዳችኋለሁ፣ አከብራችኋለሁ። ባላችሁበት እድሜና ጤና ይስጣችሁ። ዋና የሰው ልጅ ጤና ነው። ጤና ታለ ያሰባችሁት ሁሉ ይሳካል። ጤና ነው ዋናው። ገንዘብ ቢኖር ጤና ተሌለ ዋጋ የለውም። የሰው ልጅ ጤና ኖሮት ያገኘውን በልቶ ጠጥቶ ሰርቶ እንደፈለገው በሰላም የሚተኛበት የሚያድርበት ነው። ገንዘብ ቢኖራ ምንም አይሰራም። ግን ዋናው ጤና ነው። ጤና ታለ ቆሎም ሽምብራ ቆሎም ውሃን ጠጥተን እናራለን እና ጤና ይስጣችሁ እና ኑ ጸበል ቅመሱ። ስለ መድኃኔዓለም ጸበል ቅመሱ። ስለ አማኑኤል ስለ ኢየሱስ ክርስቶስ ወዳችኋለሁ፣ አከብራችኋለሁ። እህቶቼ ሰላም ዋሉልኝ። ሰላማችሁ ይብዛ። እኔ ሸቃሪ